የዛሬ 127 ዓመት አጼ ሚኒሊክ ደብዳቤ ጻፉ ለቅዱስ ጊዮርጊስ። ይህ በታሪክ የተጻፈ ደብዳቤ ጻፉ። ጦርነቱ ዛሬ በዚህ ሰዓት ተጀምሮ ዛሬውኑ እንዲያልቅ የጦሩ መሪ አንተ እንድትሆን አደራ ብለው ደብዳቤ ጽፈው ለምስኪኑ ታቦት አክብሮ ለሄደው ካህን ሰጡት። ካህኑ የአጼ ሚኒሊክን ደብዳቤ ወስዶ በታቦተ ጊዮርጊስ ላይ አስቀመጠው። አያችሁ። ስለዚህ ጦርነቱ ከኢትዮጵያ አምላክ ጋር ነበረ። ከኢትዮጵያ አምላክ ጋር ነበር ጦርነቱ። ዛሬም ጦርነቱ ከእግዚአብሔር ጋር ነው። ዛሬም ጦርነቱ ከክርስቶስ ጋር ነው። ከክርስቲያኖች ጋር አይደለም፣ ከኦርቶዶክሳውያን ጋር አይደለም። ይህንን ብለው ለቅዱስ ጊዮርጊስ የአደራ ደብዳቤ ላኩለት። ምስኪኑ ካህን ወስዶ በታቦቱ ላይ ደብዳቤውን አስቀመጠ። መቼ? በማለዳ ዛሬ ተጀምሮ